ንጉሱ አካባቢውን ይቃኛል። የቃኘ ባለበት ሰዓትም አንድ ገበሬ ያገኛል። ወደዛ ገበሬ ጠጋ ሲል ያ ገበሬ በጣም ደስተኛ ሆኖ ነው እርሻውን እያረሰ ያገኘው። እርሻውን ያርሳል፣ በጣም ደስተኛ ነው፣ ፊቱ በበሻሻ የተሞላ ነው። ያ ንጉስም ጠጋለና አንተ ሰውዬ ለምንድን ነው ብቻህን የምትደሰተው? ስራው አልፊ ነው፣ ነገር ግን አንተ የሚታየው ፊትህ ላይ ደስታ ነው፣ ለምንድን ነው ብሎ ይጠይቀዋል። ገበሬውም እኔማ ሁል ጊዜ ደስተኛ መሆን ስለሚያስደስተኝና ውስጤ ምንም ክፋት ስለሌለብኝ ነው በማለት ይነግረዋል። ከዛም ንጉሱ ምናልባት ደስታውን ያገኘው ከዚህ ከሚሰራው ጋር ተያይዞ ከሆነ ብሎ ጥያቄውን ጠየቀ። ይሄ መሬት ያንተ ነው እንዴ አለው። ይሄ መሬትማ የኔ አይደለም አለው። እሺ እነዚህ ከብቶች ያንተ ናቸው? አይደለም። የምታርሰው እርሻስ ያንተ ነው? አይደለም። ታዲያ አንተ እየሰራ ያለው የማንን ነው? ተቀጥሬ ነው፣ በቅጥር ነው እየሰራ ያለሁት በማለት ይመልሳል። እሺ አሁን አንተ ለምትሰራው ስራ ምን ያክል ክፍያ ታገኛለህ በቀን ሲለው 4 ዲርሃም ብቻ ነው ማገኘው በማለት ይመልስለታል። 4 ዲርሃም በዚህ ዘመን በዚህ ጊዜ ይሄንን ስራ እየሰራ ማንም ሰው ተከፍሎ ደስተኛ ሊሆን አይችልም በፍጹም በማለት ይህ ንጉስ ጥያቄውን ቀጠለ። ይሄ 4 ዲርሃም ላንተ በቂ ሆኖ ነው እያኖረህ ያለው በማለት ይጠይቀዋል። እሱም አረ ከበቂ በላይ እንደውም አለው። ይህን ሁሉ ሲያወሩም ንጉስ እንደሆነ አያውቅም ነበረ። ከዛም እንዴት ነው በዚህ በ4 ዲርሃም ብቻ እየኖርክ ያለው እስኪ ንገረኝ በማለት ሲጠይቀው ይህ ገበሬ እንዲህ አለ። አንዷን ዲርሃም የምጠቀማት ለቀለብ ነው፣ ሁለተኛዋን ዲርሃም የምጠቀማት ደግሞ ለነበረብኝ ብድር ነው፣ ሶስተኛዋን ዲርሃም ደግሞ የምጠቀማት ወደፊት ለሚከፍሉኝ ሰዎች እያበደርኩኝ ነው፣ አራተኛዋን ዲርሃም ደግሞ የምጠቀማት ለአላህ Subhanahu Wa Ta'ala ነው በማለት ይመልስለታል። ንጉሱ በጣም ተገረመ። እንዴት ነው እነዚህን ነገሮች አብቃቅተህ እየኖርክ ያለኸው? እንዲሁም ደግሞ አንተ እንዴት ነው እዳ ኑሮብህ እየከፈልክ ባለህበት ሰዓት ላይ ለሌላ ሰው እዳ የምትሰጠው አንተ እዳ እንዲኖርባቸው የምታደርገው በማለት ሲጠይቀው እሱም እያንዳንዱን በዝርዝር ሊያስረዳው ፈለገ። ከዛም እንዲህ አለው፣ መጀመሪያዋ ዲርሃም ለኔና ለሚስቴ በቂ ናት፣ እንበላለን፣ እንጠጣለን፣ እናድራለን በማለት ይመልስለታል። ሁለተኛው ዲርሃም ደግሞ በፊት ለነበረብኝ እዳ የምከፍለው እናት ለአባቶቼ ነው፣ በፊት እነሱ ያሳደጉኝ በእዳ መንገድ ነው። ስለዚህ አሁን እኔ ያንን እዳ እየመለስኩላቸው ነው። እነሱም በጣም ሽማግሌዎች አሮጊቶች ስለሆኑ እነሱን መንከባከብ የኔ ግዴታ ስለሆነ አንዷን ዲርሃም ለነሱ ሰጣለሁ። ሶስተኛው ዲርሃም ደግሞ ወደፊት ለሚሰጠኝ ለሚከፍለኝ የሆነ ነው ማበደረው ማለት ለልጆቼ ነው የምሰጣቸው። ልጆቼ የሚመገቡት ያቺን ዲርሃም ነው። ምናልባትም እኔ ካረጀውና እነሱ ካደጉ አሁን ላይ ለነሱ የማደርግላቸውን ነገር ሁሉ ሊያደርጉልኝ ይችላልና ይህ እንደ እዳ ይሆንባቸዋል ማለት ነው በማለት ይመልሳል። አራተኛዋና የመጨረሻዋ ዲርሃም ደግሞ አንድ ጎረቤት አለኝ፣ ከአልጋው አይነሳም፣ በሽተኛ ነው፣ እሱ በኔ ላይ ነው ያለው። ስለዚህ እኔ ያቺን ዲርሃም ወስጄ ለሱ ሰጣለሁ፣ እንዲመገብም አግዘዋለሁ በማለት ይመልሳል ይህ ገበሬ። ከዛም ይህ ንጉስ በጣም ተገረመ። የዚህ ሰውዬ ተግባርና እንዲሁም ትዕግስቱ እንዲሁም ደግሞ እየበቃው ያለበት መንገድ አስገርሞ ይሄ መሬት ያንተ ካልሆነ ወደፊት ያንተ እንደሚሆን ቃል ገባልሃለሁ፣ እኔ የሀገራችሁ ንጉስ ነኝ፣ ስለዚህ ባለቤቱን አገናኘኝና ገዝቼው ላንተ መስጠት ፈልጋለሁ በማለት ይህን ነገር አከናወነለት ማለት ነው። ከዚህ ታሪክ የምንማረው አላህ Subhanahu Wa Ta'ala የሰጠንን ማንኛውንም ነገር በአግባቡ የምንጠቀም ከሆነ ለኛ በቂ እንደሆነ አስቦ ነው አላህ የሚሰጠን። ይህ ማለት ማንም ሰው እዚህ ምድር ላይ ሲኖር እርዚቁን ይዞ ነው የሚኖረው። ከርዚቁ ውጪ ምንም ነገር ሊያገኝ አይችልም። እንዲሁም ተርቦ የሚሞትም አይኖርም አላህ ከቀደረበት ሰው ውጪ ማለት ነው። የምናገኛቸው ነገሮች ሁሉ ለኛ ብቻ እንዲሆኑ አስበን የምናደርግ ከሆነ ተሳስተናል። ከምናገኛቸው ነገሮች ለአላህ Subhanahu Wa Ta'ala መስጠት እንዲሁም ለደሃዎች መስጠትና እንዲሁም ለቤተሰቦቻችን ስንሰጥ ለአላህ ብለን መስጠታችንን እንዳንዘነጋ ለማለት ነው። የዛሬው መልእክቴ ሰላሙ አለይኩም ወራህመቱላሂ ወበረካቱ።